ክብር ለእግዚአብሔር ይሁን። የረዳን ጌታ ይባረክ። ያቆመን ጌታ ይባረክ። ዛሬም የሰበሰበን ጌታ ይባረክ። ይበተናሉ ሲባል የሰበሰበ የዘላለም አምላክ እግዚአብሔር ከፍ ይበል። ሃሌሉያ። እግዚአብሔር በቃሉ በዚህ ቦታ በብዙ ነገር አጽናንቶናል፣ አበርትቶናል። እስቲ ደግሞ ስላሳለፍነውና ስላለንበት ጉዳይ እያሰብን ግን ደግሞ ጌታን እያከበረን እንሰማለን። ሁሉ ባዶ ሲሆን ይላል የዛሬ ግጥሜ። ወይነዶ ወይነዶ ዋቀይ ባዶ ሰፌዴም ተቀዶ ማሰሮዬ ሲጣራ ጮኸ እያወራ ዘይት ቤቴ ጠፍቶ አልቆ በረከቴ ድስቴ ዘይት ሲንቃቃ መናቃቶ ጣልቃ ወይነዶ ወይነዶ ኪሴ ያፈሰሰ ሌላው ያፈሰ አጥር ሲሳካለት በጫንቃው በረከት እኔ ግን ባዶ ቤት ወይነዶ ወይነዶ ቤቱ ባዶ ሆኖ ሰማይ ተሸፍኖ ምድርም ተዘግታ ነፍስ ጉትጎታ ማበላ ስነስታ ወጀቡን እንዲባላ አምላክ ዝም ብሏላ የሚወርሰን ጠፍቶ ሌላው ተተክቶ እስማኤል ሊወርሰን ታዲያ ምን ተሻለን? ለይስሐቅ ፍሬ የለን ወይነዶ ወይነዶ አዋላጅ ሴታል ሰው ሁሉ ተኝቷል የራሱን ይሰራል የእግዚአብሔርን ጥሏል ተስፋ ዘግቷላ የለ የሚበላ ጠባቂ በሙላ ከዳው ጉልበት ላላ አለ ወግክላ ሁሉ ባዶ ነው አላ በለስ እንኳ ጠፍቶ ፍሬውም ከርፍቶ የወይን አረግ ዘሎ እርሻ መብል ዘሎ በጎችስ ሴታሉ ላሞችም ጎደሉ ባዶ ሲሆን ሁሉ ወይነዶ ወይነዶ እናንተዬ ግን ተስፋ አላሉ መድኃኒት ለሁሉ ሃሌሉያ ደራሽ ነው ጌታዬ ያ መሰወሪያዬ ኩራት መኖሪያዬ ሐሴት ምስጋናዬ አልወርድ ከርሷም ባይ ከመጠበቂያዬ ጸንቼ ቆማለሁ ጠብቄ ወርሳለሁ በረከት አጭዳለሁ ተስፋዬም ግባለሁ ቀላል ጨብጣለሁ የተናገረውን ሳይፈጽም ላይተወኝ እንዲችል ይህንን አውቃለሁ። አመሰግናለሁ። እግዚአብሔር ያክብርልኝ። ርስታዊ ያለህን ተው ፍሬውን ወዲያ ጣለው አልታዘዝክም እንድትበላው የአባት ቤት ብዙ አትክልቶች ሞልተው ሳሉ ብዙ ዛፎች አይንህ ሌላ ለምን ያያል? ተው ያለህን ልብህ ይሻል ጠባብ አለው ደስ ያሰኛል ክፉ ደጉን ያሳውቃል ብለው ቢሉ አትስማቸው ላንተ ከንቱ መርገምህ ነው ጥቂት ልቅመስ ብለህ አትበል ስር ይሰዳል ይጎዳሃል ላዩ ቢያምር ውስጡ እንደሬት ኋላ ይመራል ለቀመሱት ያለም ኮተት በዚህ ፍሬ ተመስሏል ስማኝ ዛሬ ሞትም መሞት የዘላለም ያስከትላል ስማኝ ወንድም ስለዚህም ተው ያለህን አሜን ብለህ ታዘዝ እርሱን ስለዚህም ተው ያለህን አሜን ብለህ ታዘዝ እርሱን ስሜን እንዳላስተዋወቃችሁ አስቀድሞ ነግሯቸዋል። እግዚአብሔር ይመስገን። ስሜ ሳራ ኃይሉ ይባላል። በትውልድ ተስፋ ዓለም አቀፍ ቤተክርስቲያን አባል ሳልሆን አካል ሆኜ ያገለግላለሁ። ክብር ለእግዚአብሔር ይሁን። አንድ ቀን አርብ ቀን ነው በዚህ ጉባኤ በታላቅ ክብር እግዚአብሔር በዚህ ጉባኤ ይመላለስ ነበር። ጉባኤውን የእግዚአብሔር መገኘት ሞልቶት ነበር። በአምልኮ ውስጥ እያለን እየተንቀሳቀሰ ጌታ ድንገት እኔን አገኘኝ። እጆቹ ዳሰሱኝ፣ ተፈወስኩ። ዛሬ የምታዩኝ ድኜ የቀረሁትን ሳራ ነው። ክብር ለእግዚአብሔር ይሁን። በዚህ ቤተ መቅደስ ተውሴን በተቀበልኩበት ዛሬ ደግሞ እግዚአብሔርን እንዳገለግል እድል ስለሰጠኝ እግዚአብሔርን አመሰግናለሁ።
ዛሬ የማቀርብላችሁ የግጥሜ ርዕስ የመስቀሉ ውሎ ይላል። ስቀለው ስቀለው ከቶ እንዳትለቀው፣ ቀላል እንዳይመስልህ ይህ ወንጀለኛ ነው። ጲላጦስ ከደሙ ንጹህ ነኝ ቢልህ እንዳትለቀው አሁን ስቀለው እያየን ስቀለው ስቀለው። እያየለ መጥቶ የህዝቡ ሁካታ በቀራንዮው ላይ በዚያ በጎልጎታ በመስቀል ላይ ሆኖ ተሰቀለ ጌታ። በርግጥ ጌታ እኮ ነው የጌቶችም ጌታ፣ ምን ነው ዝም አላቸው በጥፊ ሲመታ? በአምላክነቱ ሲዘባበቱበት፣ በለበሰው ልብሱ ዕጣ ሲጥሉበት፣ አይኑን እያሰሩ ምራቅ ሲተፉበት፣ ዝም አላቸው ጌታ አላወጣ ቃላት። ያውቅ ነበርና እርሱ የመጣበትን ይጠባበቅ ነበር በትዕግስት ሰዓቱ። ሰይጣን ገደልኩት ብሎ መቃብር ሲያወርደው፣ ዋሻውን ሲያስጠብቅ ዙሪያውን ሲያጅበው፣ የትንሳኤው ጌታ ድንገት ጉድ አረገው። በክብር ተነስቶ ሰይጣንን ረገጠው። ታዲያ በየዓመቱ አይሞት ይሄ ጌታ፣ ደግሞ አይገረፍ በጥፊ አይመታ፣ ሁሌም አይሰቀል አይውል በጎልጎታ፣ አንድ ጊዜ ሞቶ ማህተቡን ፈታ። ዛሬማ በክብር በአብ ቀኝ ተቀምጧል፣ በእርሱ ለሚያምኑቱ ሕይወትን ይሰጣል። መታሰቢያው ይህ ነው ለእኛ መሞቱ፣ ይመጣል በክብር ተቃርቧል ሰዓቱ። አመሰግናለሁ። እስቲ ወገኖቼ አንድ ጥያቄ ልጠይቃችሁ። ጊዜ ሰው ይጥላል? መልሱን እናንተ አስቡ። እኔ ግን ዛሬ ሌላኛው የግጥሜ ርዕስ ጊዜ ሰው ይጥላል የሚል ነው። አንዴ ሲከፋብን አንዴም ስንበረታ፣ አንዴ ሲያሸንፈን ደግሞም ስንረታ፣ ወይ ጊዜ ወይ ዘመን ስንቱን አሳለፍን፣ ማግኘትን ማጣትን በጊዜ ውስጥ አየን። አንዱ ጊዜ ጥሎት ወጥቶ ከአደባባይ ተዘርሮ ስናይ አውላላ ሜዳ ላይ፣ አንዱም ጊዜ አንስቶት ሰው ሆኖ አምሮበት ጓዳው ሙሉ ሆኖ እጣው ሆኖ ምቾት፣ አንዱ የሚበላው ፍርፋሪ አጥቶ ተቆራምዶ ስናይ በችግር ገጥቶ፣ የጊዜ ሰው ብለው እርሱን ሲያሞግሱት ፈጣሪን ዘንግተው ለርሱ ሲሮጡለት፣ እርሱም የጊዜ ሰው ልቡን አደንድኖ ፈላጭ ቆራጭ ሆኖ እንዳሻው ቢያዝበት፣ የተገረፈን አይቶ በሩንም ቆልፎ ወንድሙ ቢደክም እንዳላየ አልፎ፣ አንተም የጊዜ ሰው ያረገ አንድ አፍታ ላሰማ ላንተም መልእክት አለ። ጊዜ እውነት ያነሳል ይጥላል፣ አንዱን እስከፍ አድርጎ አንዱን ያዋርዳል። በርግጥ ጊዜው እንዲገዛው ለፈቀደው ሰው፣ መዋጀት አቅቶት ስልጣንን ለሰጠው፣ እንዳሻው ሊያዞረው ሊያሽከረክረው ጊዜ ኃይል አለው ስልጣንን ለሰጠው። ግን ዘመኑን ዋጁ ተቆጣጠሩት፣ ቀኖቹንም ግዙ አይሩጡ ስሩበት። ቀኖቹ ክፉዎች ናቸው የተባሉት ከሰኞ እስከ እሑድ አይደል አትሳሳት። ወንድም ቢደክም አንተ ብትበረታ፣ ጥለኸው አትሄድ ደግፈው ላንዳፍታ። የሰውም ባህሪ ከእንስሳት ቢብስ፣ ክቡር የተባለ ገላውን ቢያረክስ፣ ቅድስና ጠፍቶ ያሻውን ቢናገር፣ ከውሸት ሐሜት ጋር ባንድ ጣሪያ ሲያድር፣ ከመለኮት ርቆ ለፈቃዱ ሲኖር፣ ባህሪው እኮ ነው ክፉ የተባለው ሌላም አይደለም ቀን ሁሉ እኩል ነው። ስለዚህም ዋጀው እድል ፈንታ ሰተ፣ አታሳብ በጊዜ ምንም አላረገ። አጉል መኮፈሱን ካንተ ወዲያ ጥለህ፣ በተሰጠ ጊዜ በተሰጠ ፈንታ መልካም ነገር ሰርተ ታምነህም በጌታ፣ መልካም ነገር ሰርተ ታምነህም በጌታ